እንደሚታወቀው በስራ አስፈጻሚ ውስጥ አሉ ይመስለኛል። እዚህ ቤት ውስጥ ያላችሁ ብዙዎቻችሁ ያን ጊዜ ከዛ በኋላ በተደረገው ክፍፍል ምናልባት ተቀያይማችሁ ነው። ዛሬ ግን ሁላችሁ የታረቃችሁ ይመስለኛል። እንኳን መስከረም ባለው 97 አራት ድርጅቶች ለመዋሃድ ሲፈራረሙ ምስክር ነበርኩ። እዚህ ግሎባል ሆቴል ማን አብሮ እንደፈረመ አይኔ ኋላ ማን እንደከዳም አንድን ሰው ላለማሳዘን ወይም ደግሞ ተወዳጅነትን ለማግኘት እውነትን ከመናገር ወደኋላ አልልም። መቼም ያለት ነው። ወይዘሮት ብርቱካንን የመጀመሪያ ጊዜ አየሁ። ወይዘሪት ብርቱካን የተናገረችው ንግግር አስታውሳለሁ። መንፈስ ከመጀመሪያ እስከ መጨረሻ ድረስ ወይዘሪት ብርቱካን ስትናገረው ተመስጬ አዳምጥ ነበር።